አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምሪ ነው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በሰማይ የኃጥአንን የፍርድ ቦታቸውን ካየች ዕለት ጀምሮ ስለ ኃጥአን ስታዝን ኖረች። ከዕለታት በአንደኛው ቀን በየካቲት 16 ቀን የጌታ መካነ መቃብር በሚገኝበት ቀራንዮ ወይም ጎልጎታ ዳግመኛ ሄዳ እንደ ልማዷ ቆማ እንዲያለ ትጸልይ ጀመረ። ልጄ ወዳጄ ሆይ በባሕርይ አባት በእግዚአብሔር አብ ክርስቶስም በሚባል ስም ናዛዚ በሚሆን በባሕሪ ሕይወት በመንፈስ ቅዱስ ምድር አንተን መሸከም ሳትችል 9 ወር ከ5 ቀን ተሸክመች ማፀን የመላእክትም ወደ አንተ መቅረብ አይቻላቸውምና ልጄ ወዳጅ ሆይ ያለ ድካም ከኔ በመውጣት ማልድሃለሁ። ያለ ሕማም በመወለድ ልጄ ወዳጅ ሆይ ባሳደጉ ጡቶቼም ማጸንሃለሁ። በሳሙ ከንፈሮቼም ባቀፉም እጆቼም ካንተ ጋራ በተመላለሱ እግሮቼም በተኛበት ብረት ልጄ ወዳጅ ሆይ አማጽንሃለሁ። በተጠቀለልክበትም ጨርቅ ልጄ ወዳጅ ሆይ አማጽንሃለሁ። ልመናዬንም ሰምተ የልቦናዬንም ፈቃድ ሁሉ ትፈጽምልኝ ዘንድ እለምንሃለሁ፣ ወደ አንተም እማልዳለሁ። የብርሃን እናቱ በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን እንዲህ ብላ በለመነች ጊዜ ጌታችን ኢየሱስ ክርስቶስ ወደ እርሷ ወረደ። ስፍር ቁጥር የሌላቸው የብዙ የሚሆኑ አእላፍ መላእክትም ከበውት ከእርሱ ጋር መጡ። ከዚያም እናቴ ማርያም ሆይ ምን ላድርግልሽ? የምትሹንስ ምን ላድርግልሽ ትወጃለሽ? አላት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ልጇ ወዳጇንም ድህንነቴን የምታደርግልኝ ልጄ ወዳጄ ሆይ አለኝታዬ መጠጊያዬ አንተ ነህ። እምነቴም ባንተ ላይ ነው። በእናቴም ማፀን ሳለሁ በአንተ ስልጣን ጸናው፣ በማፀን ሳለሁም አንተ ሰወርከኝ። በጊዜውም ሁሉ ስም አጠራሪ አንተ ነህ። አሁንም ፍጹም ልመናዬን አድምጥ። እኔ እናት አገልጋይ የምነግርን የልመናዬን ነገር ስማ። መታሰቢያን የሚያደርግ ቤተ ክርስቲያኔንም በስሜ የሚሰራ በስሜ የታረዘ የሚያለብስ የታመመ የሚጎበኝ የተራበ የሚያበላ የተጠማ የሚያጠጣ ወይም ያዘን ያረጋጋ ቢሆን የተከዘ ደስ የሚያሰኝ ወይም ምስጋናዬንም የጻፈ ሴት ልጁንና ወንድ ልጁንም በእኔ ስም የጠራውንም እኔ በምከብርበት ቀን ምስጋናዬን የሚያመሰግነውንም አቤቱ ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውንም ዋጋ ስጠው። አቤቱ በእኔ ቃል ኪዳን ስላመነ ሁሉ እማልድሃለሁ እለምንህም አለው። መራቤን መጠማቴንም ካንተ ጋር እንዳንተ ያገኘኝንም መከራንም ሁሉ አስብ። አቤቱ ወደ ሲኦል ከመውረድ ነጻ ያወጣ አድርገው። ጌታችን ኢየሱስ ክርስቶስም የለመንሽኝ ሁሉ ይደረግልሽ፣ የምትፈቅጂ ሁሉ እፈጽምልሻለሁ፣ የለመንሽውንም ሁሉ ላደርግልሽ ሰውኛለሁና መሃል ላይንም እንዳላፈርስ አማኔ ብዬ በራሴ ማልኩልሽ ሲል ቃል ኪዳን ገባላት። እንግዲህ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ስጦታ የሚሆን የማኅፀኗን ፍሬ እዩ። ወዳጆቿም የምትሆኑ ደስ የሚያሰኘው ይህንንም ድንቅ ኪዳን ቸርነትና በጎነትን ሁሉ ያዘ ጌታ በሰማይና በምድር ያለ ሁሉ ስሟንም በመጥራት ይድን ዘንድ የሰጣትም ድንቅ የሚሆን ቃል ኪዳንን ታዩ ዘንድ ኑ። በጎ ሥራ ሳይሰሩ ሕግጋቱንም ሳይጠብቁ መዳን የእርሱ ፍቃድ ምን ይረቅ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ይህች ናት። በተጠራም ጊዜ የሰማያት ጽናታቸው የምድርም ግዘፍ እስከ ሲኦል መሠረት ድረስ ይናወጣል። ቅጠል ነፋስ ባወዛወዘው ጊዜ እንዲረግፍ የመላእክትም ክንፋቸው በመደንገጽ ልርገፍ ልርገፍ ይላል። ይህም ስም በተጠራ ጊዜ የፍጡራን መደንገጽ ይቅርና የሁሉ ስልጣን በእጁ የተያዘ ልጇ መድኃኒታችን ኢየሱስ ክርስቶስ ኃጥኡንም በፊቱ አቁሞ የበቀሉንም ፍርድ በገለጸ ጊዜ በኃጥአን ፊት ላይ በቃል ኪዳን ቀለም የተጻፈ የድንግልን ስም ሲጠራ ሰምቶ የአደባባይን ፍርድ ትቶ በቸርነቱ በኃጥአን መፍረድን ይተዋል። እንደኔ ያላችሁ ኃጥአን ወንድሞቼ እህቶቼ ሆይ እንግዲህ ወዲህ 16ቱን የእግዚአብሔርን ሕግጋት ከመፈጸም ጋራ የማርያም አገልጋዮች ለመሆን እንትጋ። እሱ በቀትር ጊዜ በመስቀል ላይ ሳለ እመቤታችሁ እናታችሁ ናት ብሎ የቃል ኪዳን እመቤት እሷን ሰጥቶናልና ስለዚህ ነገር የእመቤታችን የእናታችን የማርያም አገልጋዮች ለመሆን ፈጽመን እንሽቀዳደም ብዬ ነግራችኋለሁ። ይህችም እመቤታችን ናት ከንጉሥ ልጇ ጎን በፈሰሰ ደሙ እኛን ንጹሐን አድርጋ እንደ ስሙ ትርጓሜ ወደ ልጇ አገልጋዮች አባቶቻችን ፍጹምነት መርታ በእውነት ታደርሰን። በኃጢአት ያደፈውንም ከኃጢአት ታነጻዋለችና ወደ መንግሥተ ሰማያትም ታደርሰዋለችና እንደዚሁም ሁሉ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከኃጢአት ታንጻን በቸርነቱ አማልክት ዘበጸጋ እንሆን ዘንድ ከልጇ ፊት በአማላጅነቷ ታቁመን። ልመናዋ ክብሯ ለዘላለም በእውነት ይደርብን።
ወላዲት አምላክ እመብርሃን ድንግል ማርያም ኪዳነ ምሕረት ታምሯን እንዳሰማችን ቃለ ፍስሐ ታሰማን። ለአባቶቻችን ለእናቶቻችን የተለመነችን መብራን ኪዳነ ምሕረት ለእኛም ትለመነን። መብራን በጸሎቷ ታስበን፣ በቃል ኪዳኗ ትጠብቀን፣ በብርሃነ መስቀሏ ትባርከን፣ ኃይለ አጋንንትን ታርቅልን፣ ጸጋ መንፈስ ቅዱስን ታቅርብልን። ኪዳነ ምሕረት የልቡናችሁን መሻት ፈጽማ ለታምሯ ለምስክሯ ታብቃን።